ሰላም ጤና ይስጥልን ዛሬ በሴሽን 17 ላይ ተገናኝተናል እንግዲህ ዛሬ ደግሞ የምንመለከተው ሊምፋቲክ ፍላሪያሲስ ነው እንግዲህ በሊምፋቲክ ፍላሪያሲስ ምንድነው ፋሚሊስ ኦፍ ፊላሪያል ወርም ላይ ነው የሚመደበው ብለናል ፊላሪያዴ ላይ ማለት ነው ስለዚህ lymphatic filariasis is a disease caused by filarial worms በፊላሪያል ወርሞች የሚመጣ የዲዚዝ አይነት filariatic lymphatic filariasis እንለዋለን ማለት ነው living in human lymphatic system ነው በሰዎች ላይ የሚኖረው በlymphatic system ላይ ነው ማለት ነው እንግዲህ lymphatic system የምንለው ከቲሹ ወደ ሰርኩሌሽን ኒውትራንቶችን ወይንም ዌስት ሰብስታንሶችን ብቻ it is channel ማለት ነው ስለዚህ እዛ ሲስተም ላይ የሚኖር ነው ማለት ነው ስለዚህ በዛ ያንን ብሎኬጅ የሚያደርግ ፓራሳይት ነው እንግዲህ lymphatic filariasis የምንለው ኮዛቲቭ ኤጀንቱን ስንመለከት it is Wucheroria bancrofti Burgea malahe Burgea ታይሞሪ የሚባሉ የፍላሪያል ወርሞች አይነቶች አሉ ማለት ነው ስለዚህ እነኚህን Wucheroria bancrofti Burgea malahe Burgea ታይሞር ምን አይነት ስትራክቸር አላቸው ምንድነው የሚያመጡት የህመም አይነትስ የሚለውን ነገር ለማየት እንሞክራለን ማለት ነው this worm lodge in the lymphatic system ነው የሚገኘው ራሱ lymphatic system ነው they live for 4 to 6 years ከ4 እስከ 6 አመት lymphatic system ላይ ይኖራል እንደገና produce million of mite larvae it is we call it is microfilaria ማለት ነው በሚሊየን የሚቆጠሩ ማይክሮፊላሪያ ላርቫዎችን ፕሮዲዩስ ይሆናሉ ከዛን ሰርኩሌሽን ውስጥ በብዛት ይገኛሉ ማለት ነው እነኚህ ፊላሪያል ላርቫዎቹ ማለት ነው lymphatic filariasis large number of are present in lymphatics of the lower extremity and the anatomy bodyያችን ላይ lower extremity upper extremity እና male genital ወይንም epididymis spermatic cordoች ላይ testicle ላይ particularly for Wucheroria bancrofti እንደዚህ አይነት ችግሮች ጄኔታል ይሄም የወንዶች መራቢያ አካላት አካባቢ upper extremity የምንለው ደግሞ ይሄ axillary lymph nodes ይሄ ከእጃችን ማለት ነው upper extremity lower extremity የሚባለው ደግሞ ግራችን አያችሁ ignular and obturator ግሩፖች ላይ እንደዚህ አይነት ነገሮች ላይ የሚገኙ ያንን የሚያጠቁ የዋርም አይነቶች ናቸው ማለት lymphatic filariasis social consequence የሚያመጣው እንግዲህ ምን አይነት social consequence እዚህ በስዕሉ ላይ እንደምትመለከቱት groin area ላይ እንደዚህ መሆን scrotum እንደዚህ መሆን እግር እንደዚህ ማበጥ አይነት ነገር የሚያመጡ የትላትል አይነቶች ናቸው ማለት ነው it is one of the most debilitating and disfiguring disease of the world ነው እንግዲህ በጣም ማለት ነው እንጃ ብቻ ከበድ የሚል disfigurement of lymph ላይ genital ላይ lead to እነሱም ደግሞ stigma anxiety ostracitations ይሄ አጥንት ላይ psychological trauma sexual disability እንደዚህ አይነት social consequences አሉት ማለት ነው ይሄ lymphatic filariasis ማለት ነው ስለዚህ በዚህ lymphatic filariasis በጣም ብዙ ቦታ world wide disease ነው ቀደም እንዳልኳችሁ አገራችን ኢትዮጵያ ውስጥም በብዛት ይገኛል ያው እንግዲህ እኛ የመጀመሪያ ህክምና እርዳታ ከንፈር መጠን ነው እንግዲህ የምንሄደው ብለን ማለት ነው ስለዚህ እንደዚህ አይነት ችግር ነው ይሄ lymphatic filariasis የምንላቸው ማለት ነው ሲጋም እንደገና the disease impaired mobility እንቅስቃሴ እንደ travel እንደ educational opportunity impaired ያረጋል ሌላኛው employment opportunity አሁን እንደዚህ ሆነ ሰው ለስራ የሚቀጠር አይኖርም marriage prospect እንደዚህ ከትዳር ጋር የተያያዙ ፕሮብለሞች ይፈጠራሉ እዚህ በስዕሉ ላይ እንደምትመለከቱት
እንደዚህ ግር ማስባበጥ ስክሮተም የምንለውን የወንድ ልጅ የዘር ከረጢት እሱን እንደዚህ ኢላርጅድ በማድረግ የሚያመጣ የትላትል አይነት ሊምፋቲክ ፍላሪያሲስ ወይንም ብለድ ኤንድ ቲሹ ኔማቶድስ ብለን እንጠራዋለን ማለት ነው። ኤፒዴሚዮሎጂስ ኦፍ ሊምፋቲክ ፍላሪያሲስን ስናይ ኢንዴሚክ ነው ኢን 83 ካንትሪስ ከዓለም ውስጥ እንደገና ደግሞ 1,200 ቢሊየን ፒፕል አት ሪስክ ነው ለዚህ ችግር ግሬተር ዛን 120 ሚሊየን ፒፕል ኢንፌክትድ ሆነዋል ከዚህ አት ሪስክ ከሆኑ ሰዎች ማለት ነው። ይሄንም ያህል 120 ሚሊዮን የሚሆኑ ፒፕል ኢንፌክትድ ሆነዋል ማለት ነው ወርልድ ዋይድ ግሬተር ዛን 25 ሚሊዮን ሜን ሰፈር ፍሮም ጄኔታል ዲዚዝ ልክ እንደዚህ አይነት ስክሮተም ኢላርጅድ መሆን አይነት ነገሮች ተከስተዋል ማለት ነው። ከ15 ሚሊዮን ፒፕል ሰፈር ፍሮም ሊምፎኤዴማ ኦር ኤሌፋንታሲስ ይሄ ዝሆኔ የምንለው የግር እብጠት አይነት ካራክተሪስቲክስ ደግሞ አሳይቷል ማለት ነው። እሺ ሌላኛው approximately 2/3 የሚሆኑ ኢንፌክትድ ፒፕል ሊቭን ኢን ኢንዲያን ኤንድ አፍሪካን ነው። በጣም የሚያሳዝነው ይሄ ፑረር ካንትሪ የሚባሉ ሀገራት ላይ ነው እንግዲህ 2/3 ከቨር የሚሆነው አዘር ሊቭን ኢን ፓርትስ ኦፍ ኤሲያ ፓሲፊክ ኤንድ ሴንትራል ኤንድ ሳውዘርን አሜሪካን አካባቢዎችም ላቲኖቹ አካባቢ ይሄ በሽታ ይታያል ማለት ነው። እንዲሁ እንዳጠቃላይ ስታዩት ይሄ ቢጫ ከለሩ የሚያሳያቸው አፍሪካን ጨምሮ በውችሮሪያ ባንክሮፍት የሚመጣ ነው። ሰማያዊው ከለር ቡርጂያ ማላሂ አካባቢ ያላቸው እዚህ ጋር የምትመለከቱት ከለር ማለት ነው። ቀይ ደግሞ እዚች ጋር የምንመለከታት ደግሞ ቡርጂያ ታይመሪ ያለበት ዲስትሪቢዩሽን ነው ማለት ነው። እስቲ ውችሮሪያ ባንክሮፍት ዲስትሪቢዩሽኑን እስቲ በጽሁፍ እንየው። ውችሮሪያ ባንክሮፍት affected an estimated 119 million individual in disfiguring 14 ሚሊዮን ማለት ነው። ከዛ ውስጥ ኤስቲሜትድ ተደርጎ 40 ሚሊዮን የሚሆነው ዲስፊገር ተደርጓል ማለት ነው። ዋይድ ዲስትሪቢዩሽን ኢን አፍሪካን ሳውዝ ኢስት ኤሲያን ኢንዶኔዥያን ሳውዝ ፓሲፊክ ኢስላንድ አካባቢዎች ላይ ዋይድሊ ዲስትሪቢዩትድ ነው ይሄ ውችሮሪያ ባንክሮፍት የምንለው። ቡርጂያ ማላሂ የሚባለው ደግሞ ሊሚትድ ዲስትሪቢዩሽን ቻይና ኢንዲያን ሳውዝ ኢስት ኤሽያን ኢንዶኔዥያ እና ፊሊፒንስ የሚባሉ ሀገራቶች ላይ ቡርጂያ ማላሂ ቡርጂያ ታይሞር ደግሞ ሌሰር ሱዳን ኢስላንድ ኦፍ ኢንዶኔዥያ አካባቢ ላይ ደግሞ ቡርጂያ ታይሞር ዲስትሪቢዩተር ነው ማለት ነው። እስቲ አሁን አንድ ባንድ እናያት። ውችሮሪያ ባንክሮፍት ምን አይነት ምንድናት እሱ ስንል disease ባንክሮፍት ፊላሪያሲስ ወይንም ውችሮሪያሲስ ወይንም ኤሌፋንታሲስ የሚባሉ ባንክሮፍት ፊላሪያሲስ በመባል ይታወቃል። ውችሮሪያሲስ ይባላል። ኤሌፋንታሲስም ተብሎ ይጠራል ማለት ነው። ዲስትሪቢዩሽንስ ላይ ትሮፒካል ኤንድ ሰብትሮፒካል ካንትሪዎች ላይ ነው የሚገኘው። አደልቱ በስትመለከቱት ትሬዲ ላይክ አደልት ነው። ሲሊንደሪካል ኤንዶሶፋገስ አለው። ክሬሚ ዋይትስ ኢን ከለር በከለሩትስ ክሬሚ ነው የሚመስለው። ወንዱ about 4 ሴንቲሜትር ሌንግዝ ከርቭድ ፖስቴሪየር ኢንድ አለው። ፖስቴሪየር የኋለኛው ፓርቱ ከርቭድ ኢንድ ነው ያለው። እንደገና ደግሞ two unequal spicules and has anal papilla ያለው ስትመለከቱት አናል ፒፕልም ያለው ነው ማለት ነው። አደልት ሜሉ ማለት ነው። ፊሜሏን ስንመለከታት about 8 ሴንቲሜትር ሌንግዝ two set of genitally አላት። ሁለት ጄኔት ኦፍ እንትናላት በሳይዝም ከወንዱ ተለቅ ያለች ናት። ቡልቫ ኦፕን ክሎዝ ቱ ፖስቴሪየር ኢንድ አለው። ፖስቴሪየር ኢንዱ ላይ ቡልቫው ኦፕን close to the posterior end አካባቢ ነው። ሲቀጥል ደግሞ viviparous ነው ማለት it is microfilaria ከሆዷ ውስጥ ይወጣል ወይንም እንቁላል ሳይሆን የምትጥለው ላርቫል ስቴጅ ነው ማለት ነው። ይሄው አዳልት እና ፊሜሉ ነው። ስለአሁን ደግሞ ስለ ማይክሮፊላሪያው ስለ ላርቫ ዋኑን እናወራለን ማለት ነው። ስታዩት 250 times 8 micrometer in diameter አለ። body forms of graceful curve ነው። body has a column of unequally separated by free area of rounded anterior entrapped
tail ends free of nuclei lows sheath አለው ሺዙን ስንመለከት rounded anterior ማለት የፍለፊት ማለት ነው posterior ሲባል በጀርባ በኩል ወይንም ከኋላ በኩል እንደማለት ነው trapped የሆነ ቴል አለው ብያቸዋለሁ ኒኩሊው ላይ ፍሪ ነው ማለት ውችሮሪያ ባንክሮፍቲ ቴሉ አካባቢ ኒኩሊ የለውም ማለት ነው ቫይታሊን ሜምብሬን አለው ወይንም close fit of the body but projected beyond of the head or the tail end ላይ ስለዚህ sheathed ያልሆነ ነው ማለት ነው it is loose sheath and stretched የሆነ ventral membrane አለው ስለዚህ ማይክሮፊላሪያውን እንግዲህ በኋላ ላይ በዲያግኖሲሱ ላይ በደንብ በስዕል አሳያቸዋለሁ ማለት ነው ውችሮሪያ ባንክሮፍቲ ሌላኛው እዚህ ጋር እንደምትመለከቱት ኢንፌክቲቭ ላርቫ ፎርሙ ወይንም ማይክሮፊላሪያ ላርቫል 3 ስቴጅ ነው ሲሊንደሪካል ኦሶፋገስ አለው እንዳጠቃላይ ስትመለከቱት ይሄንን ነው የሚመስለው ማለት ነው ቡርጂያ ማላሂ and ቡርጂያ ታይሞር it is identical no but it have some difference አለው እዚህ ጋር እንደምታዩት ኦራል ስታይል አለው ነርቫይቲስ ስትራክቸሩን ስትመለከቱት ማለት ነው እንደዚህ አይነት ስትራክቸር ነው ያለው በብለድ ስሚሩ ምን እንደሚመስል ደግሞ በኋላ እናያለን ትራንስሚሽኑን እና ዳያግኖሲሱ ላይ እንመለከተዋለን ማለት ነው ትራንስሚሽን ኤንድ ላይፍ ሳይክሉን ስትመለከቱ ውችሮሪያ ባንክሮፍቲ መጀመሪያ የታመመ ሰው ሲኖር አንድ ዱሪንግ ብለድ ሚል በመተመገበት ሰዓት ኢንሴክቷ ኢንፌክቲቭ ፎርሙን ለሰውየው ላርቫ 3 ተሰጣለች ላርቫ 3 በሰርኩሌሽን ይገባና ቲሹ ላይ ከዛን ወንድና ሴት ሊምፋቲክ ሲስተማችን ላይ ምን ይሆናል ማለት ነው ጋሜት ፊውዝ ያደርጋሉ ከዛ በኋላ ምን ያደርጋሉ ሴቷ ላርቫ ቪቪፐረስ ናት ብያቸዋለሁ ላርቫ ዋኑን በብዙ ላርቫ ዋን ምን ታረጋለች ተለቃለች ማለት ነው ከዛን ሰውየው ላይ ዲስትሪቢዩትድ ይሆናል ማለት ነው ስለዚህ ከሌላ ከበሽተኛ ሰው መጥቶ ሰውየው ጋር ገባ ጤነኛው ሰውዬ ጋር ሰውየው እንደገና እንተናለ እንደገና ዲዩሪንግ ሚል ደግሞ ሌላ ኢንሴክት መጣ ለሌላ ሰው ስትመጣ ላርቫ ዋኑን ወይንም ማይክሮፊላሪያውን ይዛት ሄዳለች እሷ ውስጥ ማይክሮፊላሪያል ሺዝድ ኤግ ፔኔትሬት ሞስኪቶ ሚድገቷ ጋር ይገባል ከዛን የተወሰነ ይቆይና ላርቫ ዋኑ ወደ ላርቫል 3 ያድጋል ካደገ በኋላ ከአንጀቷ ከሚድገቷ ይወጣና ኢንሴክቷ ጋር ወደ ሄዷ ወይንም ሞስኪቶ ፕሮቦስኪ እንለዋለን የትንኝ የእንትን ይሄ ደመምጠጫዋ ላይ ይሄዳል ፕሮቦስኪ ሄዷ ላይ ከዛን ሌላ ሰው በመተመጠበት ጊዜ ምን ታረጋለች ዳሊዩት አርጋ ስለሆነ የምትወስደው ለሌላ ለጤነኛ ሰው እንደያለ ላይፍ ሳይክሉ ይቀጥላል ማለት ነው ስለዚህ ኢንፌክቲቭ ስቴጁ ላርቫል 3 ማይክሮፊላሪያ ሲሆን ዲያግኖስቲክ ስቴጁ ደግሞ ላርቫል 1 ማይክሮፊላሪያ ይሆናል ማለት ነው require to hosts ሁለት ሆስት ይፈልጋል ዴፊኒቲቭ ሆስት ምንለው ሰው ነው እዚህ ጋር ምክንያቱም ሴክሹዋል መልቲፕሊኬሽኑ የሚካሄድበት ሞስኪቶ ደግሞ ኢንተርሚዲየት ሆስት ባላለች እሷም ባይት ፊሜል ሞስኪቶ ጀነራው ክላክስ አደስ አኖፊሎስ ማንሶኒያ የሚባሉ የኢንሴክት አይነቶች ይሄንን ውችሮሪያ ባንክሮፍቲን ትራንስሚት ያደርጋሉ ማለት ነው ከዛን በኋላ ኢንፌክቲቭ ላርቫው infect የሆነው larval 3 deposit onto the human skin during mosquito blood meal በመተወስድበት ጊዜ ከፕሮቦስኪዋ ይወጣና ሰውየው ውስጥ ይገባል then enter the mosquito bite puncture wound local abrasion ቆዳ ላይ ይፈጥራል in human parasite pass to the lymphatic system ይሄዳል undergo further molt ይሆንና እንደገና it become what adult male and female ያድጋል ካደገ በኋላ adult female worm produce thousands of sheath microfilaria per a day አያችሁት በቀን ውስጥ ብዙ sheath የሆነ ማይክሮፊላሪያ ታወጣለች ማለት ነው then microfilaria can be found in the blood 9 months after incubation ያንን እንትን ትላለች ማለት ነው ከዛን ውችሮሪያ ባንክሮፍቲ and 3 months ቡርጂያ species
ደግሞ ለ3 መንዝ ለውችሮሪያ ባንክሮፍቲ ደግሞ 9 ወራት በኋላ ሙሉ ለሙሉ ማይክሮፊላሪያ መውጣት ይጀምራሉ ማለት ነው ቡርጂያ ስፒሺስ ከሆነ ግን 3 መንዝ ይሄኛው 9 መንዝ አፍተርስ ውችሮሪያ ማይክሮፊላሪያውን ማግኘት እንችላለን ማለት ነው ኢንፌክትድ ከሆነ በኋላ normally found in peripheral circulation in evening ነው ምክንያቱም ኔክቶርናል ስለሆነ ውችሮሪያ ባንክሮፍቲ peripheral morphology ወስደን ስንመለከት እንደዚህ ሽዝድ የሆነ ማይክሮፊላሪያ እናያለን ማለት ነው ስለዚህ እዚህ ጋር አሁን ማይክሮፊላሪያው መመልከት እንችላለን ማለት ነው Microfilaria ingest during a blood meal from infected person. አያችሁ ታረን Microfilaria ingest during blood meal means Microfilaria እንደገና ትንኝ አሁን እዚህ ስዕሉ ላይ እንደምትመለከቱት during በመተመገበበት ሰዓት ነው ደም ነው የሚመገቡት እነኚህ ትንኞች ስለዚህ በዛን ጊዜ ምን ያደርጋል ማለት ነው ማይክሮፊላሪያውን ኢንፌክትድ ቶናሊካ ኢንፌክትድ ፐርሰን ማይክሮፊላሪያ ላርቫ ወኑን ይዛት ሄዳለች ዜን ሞስኪቶ ውስጥ ከገባ በኋላ ላርቫ ዋኑን ፔኔትሬት አድርጎ ሞስኪቶ ስቶማክ ወሉ ላይ ይገባል ዜን ኢንተር ዘ ቦዲ ካቪቲ ኦፍ ሙኮሎ ላይ ከገባ በኋላ migrate to insect flight muscles for a growth step ጨርሶ after 2 molt of larval 3 migrate the head larva 3 ላይ ሲደርስ ከገቷና ከመስሏ ውስጥ ይወጣና ወደ ፕሮቦስኪዋ ይሄዳል ማለት ነው ስለዚህ reach to the proboscis እንደገና ሌላ በመተመገብበት ጊዜ ወዴት ይገባል ማለት ነው ወደ ሌላ ሰው ይተላለፋል ማለት ነው ስለዚህ clinical manifestationን ስንመለከት depend on a site of occupied by adult ነው እንግዲህ clinical manifestationን በመንመለከትበት ሰዓት የሚይዙት ቦታ ይወስነዋል occupied adult by adult worm የተያዘበት ቦታ ብሎኬጅ ይወስነዋል ማለት ነው number of worm ምን ያህል ቁጥር ያለው ፓራሳይት ነው እንትን ያለው የሚለውንም ነገር ይይዛል ማለት ነው ይሄኛው ሌላኛው ነው length of infection እንግዲህ ደግሞ ለምን ያህል ጊዜ ነው ይሄ ሰው የታመመው የሚለውም ነገር ይወስነዋል ማለት ነው ሌላኛው immune response of the host ነው እንግዲህ የተጠቂው አካል ምን ያህል immune response ነው ያለው የመከላከል አቅሙ በሽታ የመከላከል አቅሙ ምን ያክል ስትሬንግዝ ነው የሚለውም ነገር ላይ ዲፔንድ ይሆናል ማለት ነው እንግዲህ ክሊኒካል ማንifestation may infect are asymptomatic ነው many infections are asymptomatic ምልክት ምንም አይነት ምልክት አያሳይም መጀመሪያ አካባቢ ላይ circulating microfilaria probably do not cause pathology ምንም አይነት ፓቶሎጂ ላያመጣ ይችላል ግን circulate የሆነ ማይክሮፊላሪያው ማለት ነው the main pathological lesion are inflammatory manifestation ግን ሊያመጣ ይችላል የሆነ ኤሪያ ላይ ኢንፍላምድ የሆነ ህመም ሳይኖረው ነው ይሄ ግራቸው የሚያብጠው ስክሮተማቸው የሚያብጠው ስለዚህ እነኚህ የዚህ ተጠቂ የዚህ ማይክሮፊላሪያ ወይንም ደግሞ የዚህ የሊምፋቲክ ፊላሪያስ ተጠቂ ህመም ፔን ስለሌለው ነው በህክምና ቶሎ መተው የማይተከሙት ማለት ነው ስለዚህ due to toxic products of living or dead adult worm ነው እንግዲህ በኋላ ላይ ወደ ኢንፍላማቶሪ ኮዝ ከመጣ በኋላ በሚያመርቱት ቶክሲክ ፕሮዳክት እና of living የሆኑ ትላትሎች እንዲሁም ደግሞ በሞቱት ትላትሎች ሰውነት ውስጥ እድሜያቸውን ጨርሰው ሊሞቱ ይችላሉ ውስጥ እንዳሉ ማለት ነው በእነሱ ምክንያት ኢንፍላማቶሪ ማንifestation ሲመጣ የዛን ጊዜ pathological lesion ሊፈጥር ይችላል ማለት ነው ሌላኛው there are maybe recurrent attack of lymphogenitis ነው lymphogenitis ምንለው እንደነ folliculitis epididymitis እና orchitis የሚባሉና የተመሳሰሉትን አይነት አታክ lymphogenitis ሲመጣ እንግዲህ ይሄንን manifestation ሊታይ ይችላል ማለት ነው lymphadenitis የሚባልም swelling and redness of affected part swell መሆን ማበጥ redness ቀላ ማለት affected የሆነው ቦታ ላይ እንደዚህ አይነት ነገሮች መታየታቸው በራሱ ለዚህ በሽታ ምንድነው ማለት ነው clinical manifestation ነው ማለት ነው fever chilly headache vomiting and ማሌሲያ ሊታይበት ይችላል ማለት ነው እንግዲህ clinical manifestation ነው
ሌላኛው ምንድነው ኦብስትራክቲቭ ማንifestation አለ ኦብስትራክቲቭ ማንifestation ስንል fibrosis following in the inflammatory process fibrosis ሊገጥመው ይችላል coiled worm inside of lymphatics this may be a result of dilatations ሊያሳይ ይችላል ruptured or distended lymphatics እንትን ሲሆን የሚታይ ነገር ነው እዚህ ጋር in the urinary passage ካይሎዩሪያ በሽንቱ ሲታይ ካይሎዩሪያ ሽንት ሊያሳይ ይችላል ማለት ነው ራፕቸር የሆነ ሲድ ወይንም ዲስቴንትድ ሲሆን ሊምፋቲክ ሲስተም ኢምፕሩለር ደሞ ፕሩለራ ስናይ ደሞ ካይሎቶራክስ የሆነ እንግዲህ ለንጋ አካባቢ ላይ ካይሎቶራክስ ፍሉዶች ልታዩት ይችላልላችሁ ኢምፔሪቶናል ካቪቲ ሆድ አብዶሚናል ካቪቲዎች ላይ ደሞ ካይሎሳሳይተስ የሆነ ከለሩ እንደዚህ አይነት ከለር እዚህ በምስሉ ላይ እንደምትመለከቱት አይነት ፕሩላር ፍሉድ ሊመጣ ይችላል ዩሪን ሊመጣ ይችላል እንደገና ደሞ ፔሪቶኒያል ፍሉዱንም ስታዩት ካይሎሳሳይተስ ፍሉድ ሊታይ ይችላል ማለት ነው in the testes ደሞ ካይሎኮልስ የሆነ accumulations ወይንም ከለሩ ወደ መግልማ አይነት ከለር ልናይ እንችላለን ማለት ነው እሺ ሌላኛው የምናየው ኤሌፋንታሲስ ነው ኤሌፋንታሲስ የምንለው hard and thick rough fused የሆነ ስኪን fused የሆነ ስኪን መታየት ነው fused የሆነ ስኪን ማየት ነው ልክ እንደዚህ እንደምታዩት ስክሮተሙ lower extremity ላይ ደግሞ እንደዚህ ማበጥ አያችሁት አይደለ frequently leg genital scrotum penis vulva እንደዚህ አይነት ነገሮች ላይ elephantiasis develop ሊሆን ይችላል less often in arm and breast ጡትና አርም ላይ ግን አልፎ አልፎ ወይንም ሊፈጠር ይችላል ማለት ነው ስለዚህ ይሄንን ነው እንግዲህ ኤሌፋንታሲስ የምንለው ማለት ነው ይሄን እንግዲህ ሀገር ቲስ ኮመን ነው ብዙ ጊዜ መለመኛ ቁጭ ብለው ይለምናሉ ይሄ ሁሉ ሐኪምን ባለበት ሀገር ላይ እንግዲህ ሚረዳውም ይሄ ሁሉ ሰርጅን ባለበት ሐኪም ላይ በሰርጅን እነኚህ ሰዎች ታከመው እንዲኖሩ ማድረግ እንችላለን መጀመሪያ ግን ህመሙ ሳይብስ በነከታተለው በቀላሉ ሊታከምና ሊድን የሚችል ህመም ነው ማለት ነው እሺ tropical pulmonary eosinophilia ሊያሳይ ይችላል ማለት ነው pulmonary symptom ካለው ካፍ dyspnea asthmatic syndrome እንደዚህ አይነት ነገሮች ሊታይ ይችላል chest x-ray PTK infiltrate የሆነ ነገር ሊያሳይ ይችላል splenomegaly የስፕሊን እብጠት ሊታይ ይችላል high ASR chronic disease ስለሆነ high erythrosedimentation rate and marked eosinophilia ሊታይ ሊጨምር ይችላል ማለት ነው eosinophil ካውንቱ ወይንም erythrosedimentation rate high ይሆናል marked የሆነ ደግሞ eosinophil ሊጨምር ይችላል ማለት ነው no microfilaria in peripheral blood አያችሁት ምንም አይነት microfilaria peripheral blood ላይ አይታየም ማለት ነው ይሄ tropical pulmonary eosinophilia ወይንም ወደ microfilaria ለንግ አካባቢ ከሆነ ማለት ነው serological test strongly positive ይሆናል በserological test check ቢደረግ positive ይሆናል response very well to therapy with DEC diethylene carbonamide ትሪት ያደርጋል ማለት ነው ወይንም response ይሰጣል ማለት ነው ስለዚህ diagnosis of Wuchereria bancroftin ስንመለከት ደግሞ blood film take at a night ነው ምክንያቱም nocturnal ስለሆነ ማታ እንወስድና ቲን ኤንድ ቲክ ስሚር ብለድ ሰርተን ማየት እንችላለን ቲክና ቲን ብለድ ፊልም እንዴት ነው የሚሰራው የሚለው ነገር ደግሞ ሄማቶሎጂ ኮርሳችሁ ላይ ገብታችሁ ተመልከቱ እንዴት ማየት እንደምትችሉ ደግሞ በሴሽን 16 ላይ ሰርቼ ፖስችዋለሁ እሱ ላይ ተመልከቱ ማለት ነው concentrations methodun ስንመለከት ደግሞ concentration techniques ስንመለከት lysed capillary blur technique የሚባል አለ tube centrifugation lysed blur technique microhematocrit test tube method
ሜምብሬን ፊልተር ቴክኒክ ሜትር ካውንቲንግ ቻምበር ቴክኒክ ሜትር በመጠቀም ወይንም ዲኢሲ ፕሮቮኬሽንስ ቴስት በሚባል ድራግ ሴንሲቲቪቲ ቴስትም ተጠቅመን መስራት እንችላለን። ዳይታይሊን ካርቦናማይዝ ፕሮቮኬሽን ቴስት የሚባል አለ። እሱንም እነኝን ሜትዶች ተጠቅመን ማየት እንችላለን። በቀላሉ ግን በርካሽ ሜትድ ይሄንን ናይት ላይ ፔሪፈሪ ሞርፎሎጂን ካፒላሪ ብለድ ኮሌክት አድርገን ማታ ላይ ብንሰራው እንግዲህ ማይክሮፊላሪያውን ዲቴክት ማድረግ እንችላለን። ልክ እንደዚህ አይነት ማይክሮፊላሪያ እናገኛለን ማለት ነው ብለድ ውስጥ። እነኚህ የምታያቸው ትንንሾቹ ነጭ የደም ሴሎች ናቸው። ይሄ ደግሞ ማይክሮፊላሪያ ፎር ዊችሮሪያ ባንክሮፍቲ ነው ማለት ነው። ስለዚህ ማይክሮፊላሪያው አንደኛ አስፓይሬት ኦፍ ሃይድሮኮልስ አለው ሊምፍ ግላንድ ፍሉድ ላይ ካይሎስ ዩሪን ላይ ታገኛላችሁ። አስፓይሬትድ የሆነ ሃይድሮኮሎር ሴሎች ላይ የተወሰደ ነገር ላይ ይገኛል ማለት ነው። እዚህ መራቢያ አካል ላይ ተወሰደ ወይንም ሊምፍ ግላንድ ፍሉዶች ላይ የተወሰደ ወይንም ኤፍኤንኤ ፍሉዶች ላይ ኤፍኤንኤ ፋይል ኒድል አስፓይሬሽን ተደርጎ የተወሰደ ፍሉድ ላይ ካይሎስ ዩሪን ላይ ማየት እንችላለን ማለት ነው። ኢንትራደርማል ቴስት ደግሞ አንቲጀን ፎር ዳይሮፊላሪያል ኢሚተስ ተጠቅመን እዛው ቴስት ማድረግ ይቻላል። ሴሮሎጂካል ኢሚዩኖ ሄሞአግሉቲኔሽን ቴስት ኢንዳይሬክት ፍሎረሰንት አንቲቦዲ ቴስት ተጠቅመን መስራት ይቻላል። ወይንም አንቲጀን ዲቴክሽንስ አይሲቲ ኢሚዩኖ ክሮማቶግራፊክ ቴስት ፍራላያሲስ ቴስት ተብሎ በሱ ዲቴክት ማድረግ ይቻላል በእነኚህ ቴስቶች ማለት ነው። ስለዚህ ስትመለከቱት ዊችሮሪያ ባንክሮፍቲ ማይክሮፊላሪያው ይሄንን ይመስላል ማለት ነው። ስለዚህ በደንብ ዲስቲንክት የሆኑ ኒውክሊዮች አሉ። አንድ ባንድ መቆጠር የሚችሉ ኒውክሊዮች አሉት ማለት ነው። ስለዚህ እንደዚህ አይነት ነገር ከተመለከታችሁ እንግዲህ ዊችሮሪያ ባንክሮፍቲ ነው ማለት ነው። እዚህ ጋር እንደምትመለከቱ ዊችሮሪያ ባንክሮፍቲ አውተር አውትላይን ኦፍ ሺዝ አለው። በጂም ሳስቴን ስትመለከቱ ሺዝ የምንለው ይሄ የውጨኛው ፓርት ነው። ምክንያቱም እንትኑን አቅፎ ይዞ ያለው እነሱን ነው እንግዲህ የምናየው ማለት ነው። ይሄ ሰብተርሚናል ቴል ኒኩሊ ይባላል። ከዛን ውጭ ያሉት እዚች ጋር ተታያችሁም እዚህ ከዚህ ውጭ ያለው አሁን እዚች ጋር ማሰምርበት ኤሪያ ላይ እንደዚህ ድረስ ነው ያለችው። እስከ ጫፍ ድረስ ምን የለውም ኒኩሊ የለውም ማለት ነው። ስለዚህ ኖ ኒኩሊ ኢን ዘ ቴፕ ኦፍ ዘ ቴል ማለት እሱ ነው እንግዲህ ኒኩሊ የለውም ቲፑ ላይ ማለት ነው ዊችሮሪያ ባንክሮፍቲ። ስለዚህ አውተር ላይን ኦፍ ሺዝ ግን በደንብ አለው ማለት ነው። ሺዝ በሺዝ ነው ኒኩሊሊው የታቀፈው ማለት ነው። አደልት ፊሜል ወርም ዊችሮሪያ ስትመለከቱት ይሄን ይመስላል። አደልት ወርም ሜሉን ስትመለከቱት ደግሞ እዚህ ጋር እንደምታዩት ይሄንን ይመስላል ማለት ነው። ሌላ ተጨማሪ ዲፈረንሻል ዳያግኖሲስ አለው። ፖዶኮኖሲስ የሚባል ሊምፋቲክ ሳይድሮሲልኮሲስ የሚባል ወይንም ሊምፎኮዶኖሲስ የሚባል ዲፈረንሻል ዳያግኖሲስ መለያ ዳያግኖሲሶች አሉት። ስለዚህ ቬሪ ስሎ ኦንሴት ኦፍ ኦኤዴማ ሊምፎኤዴማ ኤሌፋንታሲስ የሚባሉ ሞስት ሊሚትድ ቢለው ዘኒ ከጉልበት በታች የሚፈጠሩ ነገሮች በሙሉ ዲፈረንሻል ዳያግኖሲሶች ናቸው ማለት ነው። ለዚህ ለዊችሮሪያ ባንክሮፍቲ ሌላኛው caused by immune response to a certain minerals no hydrocol eosinophilia and nocturnal microfilaria የሚባለው እንግዲህ እነኚህ ነገሮች በሙሉ ዲፈረንሻል ዳያግኖሲስ ናቸው ማለት ነው። ትሪትመንቱን ስናይ ዳይታይሊን ካርቦናማይዝ የሚባል ዲኢሲ ትሪት ያደርጋል። እንግዲህ ይሄንን ለረጅም ጊዜ እንዲወስዱ በሐኪሞች ሊታዘዝና በክሊኒካል ሲምፕተሙ ተወስኖ ሊታይ ይችላል ማለት ነው አንድ ሰው። ሌላኛው ጀነራል ሜዠርመንት ስናይ ሬስት ለብዙ ጊዜ ረስት እንዲያደርጉ አንቲባዮቲክ ምክንያቱም ሰከንዳሪ ኢንፌክሽን እንዳይኖር አንቲሂስታሚን እንደዚህ እንዳለርጂክ ነገሮች እንዳይኖሩ ባንዴጅ ምናምን ነገሮች በጣም ይወስናሉ። ግን በዋነኝነት ሰርጂካል ሜዠርመንት ፎር ኤሌፋንታሲስ የግድ ነው ማለት ነው። ስለዚህ ሰርጀሪ ይሰራሉ ማለት ነው።
ፕሪቬንሽንስ ኤንድ ኮንትሮሉን ስንመለከት ኮንትሮል ኦፍ ሞስኪቶን ኮንትሮል ማድረግ ነው በዋነኝነት ሌላኛው አቮይድ ሞስኪቶ ባይት ነው ሞስኪቶዋ እንዳትነክስ በአጎቨር ነው ምናምን በሚባለው ወይ ዛንዚራ እንትን ማለት ነው መጠበቅ ሌላኛው ትሪት ፔሸንትን ትሪት ማድረግ ሄልዝ ኤዱኬሽን መስጠት ግሎባል ሊምፋቲክ ፍላሪያሲስ ኤሊሚኔሽን ፕሮግራም ስትራቴጂ መቅረጽ ማስ ድራግ አድሚኒስትሬሽን ማድረግ ለብዙ ሰው ያንን ድራግ አንዴ መስጠት እንደገና ኬር ፎር ክሮኒክ ኬዞችን ኬር ማድረግ እንግዲህ ዋና ፕሪቬንሽን ኤንድ ኮንትሮል እንትን ነው ማለት ነው በሚቀጥለው እንግዲህ በሴሽን 18 ስለ ሎዋሎያሲስ ወይንም አይዋርም እናያለን ማለት ነው ስለዚህ አብራችሁን ስለሆናችሁ አሁን በድጋሚ አመሰግናለሁ ቴንክ ዩ ጥያቄ ሐሳብ አስተያየት ካላችሁ ከታች ዲስክሪፕሽን ላይ ኮሜንት ጻፉልኝ